አብርሽ የቄራው ከፍተኛ አደጋ በዛሬ ሳምንት እንደደረሰበት ይታወቃል። ሆኖም ግን ያው የደረሰበት የመኪና አደጋ በሱ ላይ የተወሰነ አደጋ ነው ያደረሰው። አንቺም ያው ቀድመሽ እንዲያውም ነገሩን ፖስት ያደረግሽ እህታችን ነሽ። ሆኖም ግን ሚስቱ ላይ ግን ያው የጠና ችግር አድርሰዋል። ሆኖም ዋናው ነገር ግን ሚስቱ ላይ ቢያደርስም ነገሩ በወቅቱ በነበረው 4 ሰዓት ተኩል የፈጀ አመልዬ ወይም ኦፕራሲዮን አድርጋለች። ነገር ግን አገር ሰላም ነው ብለን ባለቤቱን ወደ ቤት ይዘናት በሄድን ሰዓት ነገሩኑ የኩላሊት ኢንፌክሽን ገጥሟት በጣም በአስቸጋሪ ሁኔታ ስልምልም ብላ በቃ ጸጥ ብላብን ትላንትና ሌሊት 7 ሰዓት ወይም በኢትዮጵያ አቆጣጠር 7 ሰዓት በዚህ ሀገር 1 ሰዓት ከፍተኛ በቃ ላስት ታይም በቃ በጣም ዜሮ በሆነ ነገር ተገኝታ እሷን ፍስፍስ አድርገን እዚሁ ሆስፒታል አምጥተናት ኮማ ውስጥ ነው ያለችው። አሁን ኮማ ውስጥ ነው ያለችው። አብርሽ የምታውቂው አብርሽ አይደለም፣ ሌላ ሰው ነው። እሱ ራሱ ሲጀመር ትሪትመንት የሚያስፈልገው በጣም እርጋታ የሚያስፈልገው በጣም የሚያሳዝን ሰው ነው። የምታውቂው አብርሽ የሚያወራው የሚጫወተው ሰው አይደለም፣ ሌላ ሰው ነው። ስለዚህ ለዚህ ለቤሩት በነበረው በማንኛውም ቻሌንጅ ውስጥ የታገለ በጣም ትግል ያደረገ ወንድ ነው። እውነት ለመናገር ምንም አይነት ነገር የሚገባው ሰው ነው እና ዛሬ ተጨንቋል። እንዲያውም ይህንን ለማሳመን እሱን እኔና ተስፍሽ ያደርገው በጣም ብዙ ጫና አድርገንበት ነው እና ልጅቷ ልትሞት ነው ወይ አንተ ገንዘብ በማጣት ሌላ ችግር ውስጥ እንዳትገባ ስርዓት ያዝ ብለን ነው አሁን ይህንን በይፋ የጀመርነው እና ዜድ አንቺም እንግዲህ ሊባኖስ እኔም ሊባኖስ ነው ያለሁት። ያው እንደምታውቂኝ በሊባኖስ የኢትዮጵያ ኮሚኒቲ ምክትል ስራ አስኪያጅ ነኝ። ሆኖም ግን ያው እንግዲህ በተለያየ ውስጣዊ ስራዎች የምተዋወቅ እንደሆነ እናውቃለሁ። ለዛ ነው ሚስቴን እንኳን በዚህ ደረጃ ጽፌላት አላውቅም ያልኩት። ያው ስላላየሽ ነው፣ ሌላ ዓለም ውስጥ ሌላ ስሜት ውስጥ ስላለሽ ነው። ከጓደኞች ጋር እያወራሽ ነው። ችግር የለውም። እኔ ነሳ አንቺም ሆነሽ ሌሎቹም አብረን ገብተን አሁን እኔ የምለው የእኛ ችግር ሊባኖስ ውስጥ ያለን እህቶቻችን ሁላችንም የእኛ ችግር እኛ መፍታት አንችልም ወይ ለዚህ አንሰላል ወይ የሚል ስሜት አለኝ። ግን በጣም በዚህ ባዝንም ነገ የሚገጥመንን አናውቅም። እግዚአብሔር ነው የሚያውቀው። ውሳ እግዚአብሔር ነው። በጣም ልቤ ተነክቷል። ትላንትና ቤት እንደምትገባ በቃ ሂድ ስራክ አሁን አትቆይ በቃ ስራ መስራት አለብህ ቤተሰብ ያለ ሰውን ብላኝ ሌሊቱን ተደውሎልኝ ኮማ ስር ገብታለች ስባል ሊሰጠኝ የሚችለው ስሜት አብረሽ የተቀላለችው ሰው እንዴት እንደሚሰጥሽ አንቺ ትረጂ ይመስለኛል። እና በዛ ስሜት ውስጥ ሆኜ ነው ደጋግሜ በቃ ባገኘሁት መልዕክት ኢትዮጵያ በዋትሳፕ እኮ ችግር መጻፍ እኮ በዋትሳፕ እኮ መደወል ቻለች። ስልክ እኮ አለ ይመስለኛል ከዚህ በፊት እንትና ሚስት ብር በምናምን በሚል እኮ ትክክል እና ችግር የለም። እኔ በበኩሌ እመጣለሁ፣ ችግር የለም። ላይቭም ገባ። እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሜሴጅ ሰምቼ ነበርና ያም የወንድሜ የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆነው በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥ እኔም እየጠየቅኩት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። 4 አጥንቶቿ የጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብሎ ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም። እኔ ለምንድን ነው ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው፣ ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት የላከውን ኦዲዮ አዳምጡ። የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ
የ4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድግምግም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ። ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በኔ በተስፋ ያደርገው ቤት ምሽት ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽና ባለቤቱን ደርሰን እናግዛቸው። ይህንን ቪዲዮ የምታዩ አረብ ሀገር ያላችሁት ወንድሞች፣ በክፉ ቀኖች የደረሰላችሁት ወንድሞችና ሌሎቻችሁም እንደዚሁም ደግሞ ብዙ ተከታይ ያላችሁ እርዳታው ላይ ያላችሁት ወንድሞቼ ነገ ከ3 ሰዓት ጀምሮ በኔ ቤት እንድትገኙ ይህንንም ቪዲዮ ዲዩት እንድታደርጉት በአክብሮት እጠይቃለሁ። ሰላማችሁ ይብዛ። መልካም ቀን። አብርሽ የቂራው ወንድማችን በደረሰበት ነገር የእውነት በጣም ነው ያዘነው። ሁላችንም በደግነቱ ብዙ አረብ ሀገር ያሉ ልጆችን በመርዳት ነው የምናውቀው። እንግዲህ ከሰሞኑን ከሚስቱ ጋር ሆኖ የመኪና አደጋ ደርሶባቸዋል። እሱም ቀላል የሚባል አደጋ አይደለም የደረሰበት። ነገር ግን የባለቤቱ ደግሞ የከፋ ስለሆነ እንደዚህ ፍልቅልቅ የሆነችን ልጅ በዚህ ሁኔታ ማየት በጣም ነው ልብ የሚሰብረው እና ፈጣሪ ጨርሶ ይማርልን። ሁላችሁም አቅም ያላችሁ ሰፖርት እንድታደርጉት ጠይቋል። አቅም ያለን በአቅማችን እንርዳው። የማትችሉ ሰዎች ደግሞ ቪዲዮ ስሩለት። መስራት የማትችሉ እንደዚህ አይነት የተሰሩ ቪዲዮችን ሼር ዲዩት እያደረጋችሁ መርዳት ለሚችል ሰዎች አድርሱለት። ከዛ በተረፈ ደግሞ ሁላችሁም ጸሎት አድርጉላት፣ እግዚአብሔር ይማራት ብላችሁ